Nageenya waaqayyo isiniif haa baay'atu hordoftoonni fi kabajamtoonni maatii mastuutuu taatan hundi keessanuu kan biyya keessa jirtanis kan biyya ambaa keessa jirtanis nageenyi araarri waaqayyo bakka isin jirtanitti isiniif haa baay'atu. Dhugaa waaqaa yeroo baay'ee biyya ambaa kana keessatti rakkinoonni garaagaraa dhugaa ittoo shamarranii biyya Itoophiyaa keenya dhugaa baay'ee garaa nama nyaatu ani eenja. Ana narra hin geenye jedhee yoo zimmi jedhee nama biraa yookiin nama nani beeku tokko irra rakkinni ga'uu danda'a. Sababa isaaniifiyyuu dhugaa waaqayyoon beekanii viidiyoo tokko argee jechuudha. Baay'ee garaa na nyaatte dhugaa rabbi. Yeroo fayyaa qabnu qofa jaalatamna. Tokkoffaa madaamii birattillee yeroo fayyaa qabnu hundi keenya ni jaalatamna dhugaa waaqayyo jechuudha. Garuu yeroo dhukkubsanne yookiin yeroo rakkinni tokko nurra ga'e baasanii isaa sariitiin alatti gadi nu haa'u jechuudha. Dhugaa ani beeka. Baay'ee garaa na nyaatte jechuudha mucayyoon tuni hojii iddoo hojiitii madaamiin ishii maallaqas dhooggattee paaspoortii ishiitis dhooggattee fuutee embaasii Itoophiyaa geejjitee garuu warri embaasii Itoophiyaa dammoo baasanii karra afurti ishii gatanii qo'ame viidiyoo ishii dhaggeeffattu jechuudha. Dhugaa baay'ee garaa na nyaatte rabbi. ሰላም እንዴት ናችሁ የሀገሬ ህዝቦች? ሰላም ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁላችሁም ባላችሁበት የእግዚአብሔር ሰላም ይድረስ እያልኩኝ እንግዲህ ብዙ ደጋግ ኢትዮጵያኖች እንዳላችሁ እናውቃለን፣ እያየን ነው። ብዙ ሰው ስትረዱ ማለት ነው። ዛሬ አንድ እህታችን ኤምባሲ ዱባይ ኤምባሲ ላይ ብዙ ሰዎች እያዩዋት ነው፣ ግን ማንም የረዳት የለምና ሻንጣዋን እቃዋን ይዛ እያለቀሰች ነው ያለችው። መዳሟ ከቤት አስወጥታታለችና እግሯ ላይ ደግሞ ዘይት ተደፍቶባታል። ሌላ ቤት ሄዳ መስራት አትችልም። ከቤቷ አውጥታ አስወጥታ መንገድ ላይ ነው የጣለቻት። ሰዎች ደግሞ ባለ ታክሲዎች አምጥቷት ኤምባሲ ግቢ ነው የለቀቋት ማለት ነው። ኤምባሲዎች ደግሞ ከግቢ ውጪ ብለዋት መንገድ ዳር ላይ ነው ያለችው። እና እኔ እሷን ምረዳት ነገር ምንም የለኝም። ምረዳት ነገር ቢኖር በረዳት ደስ ይለኝ ነበረ። ማንም የሚረዳት ሰው የለም እና በጣም እያለቀሰች ነው ያላችሁት። ተባካችሁ ሳራ ጋም ሆነ ሀቢባ ጋር ይሄንን ቪዲዮ ሼር አድርጋችሁ እቺን ልጅ ከመንገድ እንዲያነሱ። ምክንያቱም እኛም በሰው ሀገር ላይ ምን እንደሚያጋጥመን አናቅም። ስለዚህ እቺን ልጅ ተባብራችሁ እንዴትም ብላችሁ ከመንገድ ላይ ብታነሷት እንደውም በእግዚአብሔር ፍቅር ልለምናችሁ። ነት በጣም ብዙ ደጋግ ሰዎች አላችሁ፣ ሴቶችም ወንዶችም እንደዛው ብዙ ሰዎችን ከመንገድ የምታነሱት አላችሁ እናውቃለን። እና እቺን ልጅ እንዴትም ብላችሁ ከመንገድ ብታነሱ ደስ ይለኛል። እንደው አቢባ ጋም ሆነ ሳራ ጋር አብሪሽ ጋም ሆነ እንዴትም ብላችሁ እቺን ልጅ ከዛ ከጎዳና ላይ ኤምባሲ እንግዲህ አስቡ፣ ማን ነው የሚያነሳት እቺን ልጅ? ማን ነው መጥቶ እንደዚህ ሊረዳት የሚችለው? ሌላ ቤት ሰርታ እንዳትሄድ እንትን እንዳትሄድ ደግሞ እግሯ ላይ ዘይት። ዋና ኃላፊ ከቢሮ ሲወጣ የኤምባሲ ዋና ኃላፊዎችን ተከትያቸው እቺ ጠየቁኝ። ስጠይቃቸው ጊዜ እቺን ልጅ እንዴት ነው የምናረጋት? መንገድ ላይ ነው እኮ ያለችው፣ ለምንድን ነው ማትረዷት ብዬ ስጠይቅ እሷ 2 አመት ሰርታለች፣ ስለዚህ ትራንስፖርት ታምጣና ሀገር እንሸኛታለን ያሉት። እና ገንዘብ እሷን ስጠይቃት ደግሞ ምንም አይነት ገንዘብ ሴትየዋ አልሰጠችኝም፣ መዳሜ ፓስፖርቴንም ብሬንም ሳሰጠኝ ነው ያባረረችኝ ያለችው። እና ኤምባሲዎች እንዴት እንደሆነ አላውቅም፣ ብቻ ግን ኤምባሲ እንግዲህ በክፉ ሰዓት ላይ ሄዶ ሰው ሮጦ የሚሄደው ኤምባሲ ነው። የኢትዮጵያ ኤምባሲ ሰው የማይተባበር ከሆነ በራቸው ላይ ያለችው እቺ ልጅ እንዴት ነው ታዲያ መሆን የምትችለው? ምንድን ነው የምትሆነው? በጣም እያለቀሰች ነው። እኛ እርዳታ ልናረግ ብለን ሰውን ዞር ብለን የተወሰነ ሳንቲም ጠየቀን፣ ማንም ያዋጣ ሰው የለም፣ ማንም ይረዳት ሰው የለም። እና ባካችሁ እቺን ልጅ የምታውቋት ካላችሁ ከዛ ቦታ እንድታነሷት፣ እንደውም ሕክምና አድርጋም ቢሆን ወደ ስራዋ እንድትመለስ ማለት ነው። እና የበኩላችሁን ብትረዷት ብታዋጡላት ደስ ይለኛል። እውነት ጊዜ ተኮተኮ እውነት በጣም ይሰማል። ለምን እኛ ይወጣ ነው ለስራ ብለን ወጥተን ከሀገራችን የሰው ሀገር ውስጥ ይሄ ስቃይ ሲደርስብን የሰው ሀገር ውስጥ ስንት ፈተና እያየን ነው። እውነት በጣም ጭንቅ እኔ እንጃ የሚያስጨንቅ ነገር ነው። በጣም የሚያስጨንቅ ነገር ነው።
በጣም የሚያስጨንቅ ነው እውነት። እቺ ልጅ ዛሬ ወይም ከእናት ከአባቷ ስራዋ አሰራለሁ ብላ ከሀገሯ ወጥታ ደግሞ እዚህ ወጥታ ከስራዋ ቦታ ስራዋን ለቃ ስትወጣ አልተወደደችም እውነት። የሰው ሀገር ስንመጣ የኢትዮጵያ ሰው እውነት ለብራችን በጣም ነው የሚወዱን። የሰው ሀገር ውስጥ ደግሞ አንድ ቀን ከታመም ራስ ካመመ ውሃ መዳሜ አውጥታ በሯ ላይ ትጥለናለች። ያ የኛ ሰው ራሱ ለሰው ምንም ማረግ እውነት። ስለዛ እኔ እንጃ። አረ እህቶቼ፣ አረ ወንድሞቼ፣ አረ እናት አባቶቼ፣ እነኚህ አረቦቹ ባዳ ናቸው ለኛ፣ ምንም አይደሉም ለኛ። እናታችን አይደሉ፣ አባታችን አይደሉ፣ ወንድሞቻችን አይደሉ። ግን እኛ እርስ በርሳችን እሺ፣ የኢትዮጵያ ኤምባሲ አሁን እቺ ልጅቷ እንዳለች አውጥቷት በሩ ላይ ጣሏት። ኢትዮጵያ እንሸኛታለን ብር ካላት አሉ። ለምንድን ነው ታዲያ እዛ ሀገር ውስጥ የሚቀመጡት? የተቸገሩ ልጆችን ካረዱ፣ የወደቁትን ልጆች ካላነሱ ለምን ኤምባሲ ተባሉ? ምንድን ነው እሱ? እውነት በጣም ይገርማል፣ በጣም ይገርማል። እኔ አንዳንድ ጊዜ ወደ ሚዲያ አልጠጋም። እኔ ቲክቶክ እንዲህ ምናምን አልገባም። ለምን በቃ የሚያሳዝን ነገሮች ስሰማ ልጆች ሳይ ወደ ስለሚከፋኝ አልገባም። ግን ገብቼ አይቼ ስል ወይኔ አልኩ፣ እኔ ምን ልሆን ነገ አልኩ። እኔ ምን ልሆን ነገ? እኔ ላይ ምን ይደርስ ይሆን ነገ? እውነት ሁላችሁም ማለት ነው። እኔ አላቃትም ደግሞ እኔ ዱባይም የለውም። ዱባይም ባልኖር ባላቃትም እቺ ልጅ እህቴ ናት፣ እህታችሁ ናት። ብር እኮ ሁልጊዜ እኛ ሰው ብር 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 ይላል። ብር እኮ ጥቅም የለውም እውነት። አውጥቶ በሩ ላይ ከሚጥሏት በባዳ እጅ ሰው ላይ ከሚጥሏት እዛው ኤምባሲ ውስጥ ተቀምጠ እግዚአብሔር ይማሪሽ የዳንሽ ቀን ዳኝ ብሏት ምን አለበት? እነሱ አይታመሙም እንዴ ነገ? እነሱ አንድ ነገር አይሰማችሁም እንዴ ነገ? እውነት በጣም የሚገርም ነው። እኔ እንጃ። ግን እህታችን አንቺ ዛሬ ይሄንን ቪዲዮ ቀድተሽ የለቀሽው እግዚአብሔር ይስጥሽ፣ ቀሪ እድሜሽን ይባርክልሽ። ለምን አንዳንድ ሰው ቢሆን ምን አገባኝ ብሎ ያልፋል ነበረ። ግን አንቺ ከነሱ መካከል ውስጥ እግዚአብሔር ስለምትፈሪ ይሄንን ነገር ስላረግሽው ላክሱ እግዚአብሔር ይስጥሽ። እግዚአብሔር ቤተሰቦችሽን ይጠብቅልሽ። እቺ ደግሞ እህታችንም ደግሞ እግዚአብሔር ይማራት፣ እግዚአብሔር ይማራት። ሁላችንም ማሪ አንድ እግዚአብሔር ነው ያለ ነው። እግዚአብሔር ይማራት። ደግሞ ድና ስራዋም ተመልሳ ነገ እቺ ልጅ ሰውን የምትረዳ ሰው እግዚአብሔር ያርጋት። ዛሬ ተጣለች አይደለም በር ላይ፣ ነገ ደግሞ እሷ ድና ስራ ገብታ ያን ስራ ሰርታ የተሸገሩ ልጆችን እንደሷ ያሉ ልጆች የምትረዳ ሰው እግዚአብሔር ያርጋት። ለምን የተሸገረ ሰው አንድ ቀን ወርቀሽ ሰው ካላነሳሽ ሁለተኛ ቀን ሰው ወርቆ ብታይ ለምን አንቺ ላይ ስለደረሰ ስለምታቂ ታነሻለሽ ያን ሰው። ለምን ቁስል አልሻ አንቺ እህቴ። እውነት እኔ አላቅሽም፣ ግን እግዚአብሔር ይማርሽ፣ እግርሽን የሚማርሽ በሰላም ደግሞ ደህና ቤት ደህና ስራ አግኝተሽ ስራሽ ሰርተሽ የወደቁትን እንደምታነሺ ሰው ያርግሽ። እግዚአብሔር ካንቺ ጋር ይሆን። ምንም አይደለም። ሰው ይታመማል፣ ይድናል። ሰው ይሸገራል፣ ከችግር ውስጥ ይወጣል፣ ይወርቃል፣ ይነሳል፣ ይርበዋል። ከራበ በኋላ ከትንሽ ሰዓት በኋላ ውሃን ቢጠጣ ያራቡ ይጠፋል። ሰው ራቁቱን ይሄዳል፣ ግን ከጊዜ በኋላ ቡትቱም ቢሆን ይለብሳል። እንደዛው ነው። ሁሉም ነገር ያልፋል። እህታችን እግዚአብሔር ይማርሽ። ስለዛ እህቶች እኔ ማለት የሚፈልገው አትጨክኑ፣ አትጨካከኑ፣ አንድ ላይ አትጨካከኑ። ነገ ጥላችሁ ነው የምትሄዱት። ብርም ሆነ
ይሄንን መሬትም ሆነ ሁሉ ነገር ጥላችሁ ነው የምትሄዱ። መልካም ስራ ከሰራችሁ መልካም ሰው ትሆናላችሁ። መልካም ነገር ካረጋችሁ መልካም ነገር ነው ሁሉ ጊዜ የሚመኝላችሁ እግዚአብሔር ራሱ። ግን እናንተ እዚህ መሬት ላይ ራሱ መጥፎ የምትሰሩ ልጅቷን ሌላ ሰው እንደዛ የምታረጉ ከሆነ እግዚአብሔር አይም እንዳይመስላችሁ። እግዚአብሔር ያየናል ሁላችንም። እግዚአብሔር ምን እንደምንሰራ ምን እንደምናረግ የት እንደምንውል የት እንደምንተኛ ምን ላይ እንደምናረግ እግዚአብሔር ያየናል። ስለዚህ ኃጢአት አትስሩ። ኃጢአት መስራት ኩነኔ ነው። በዚህን ጊዜ እናት ከወደቀች እና ያችን እናት እናንሳ፣ እህት ከወደቀች ያችን እህት እናንሳ፣ አባት ከወደቀ ያንን አባት እናንሳ፣ ወንድም ከወደቀ ያንን ወንድም እናንሳ፣ ልጅ ከወደቀች ልጅ ያችን ሕፃን እናንሳ ከመሬት። ይሄ ዘመኑ ራሱ ጊዜው ራሱ ሰው የሚዋደድ ጊዜ አይደለም። ግን እኛስ ለምን እንደ ጊዜ እንሆናለን? አይ ጊዜው እንዲህ ነው ብለን እኛ ለምን እንደ ጊዜ እንሆናለን? ምን አለበት ልባችን መልካም ነገር ቢያስብ፣ ከኔው ጭምር ከሁላችንም ጭምር ልባችን ደህና ነገር ቢሰራ፣ ራሳችን መልካም ነገር ቢያስብ። ግን እውነት ነው፣ ልባችን ደህና ነገር ሲያስብ ራሳችን ሌላ ነገር ያስባል። ራሳችን ደህና ነገር ሲያስብ ልባችን ደግሞ ሌላ ነገር ያስባል። እሱ እውነት ነው፣ ሁላችንም እናውቃለን። ግን እስቲ መልካም እንስራ፣ ለሀገራችን እግዚአብሔር እንለምን፣ ለልጆቻችን፣ ለእናቶቻችን፣ ለልጆቻችን መልካም ነገር እናስብላቸው፣ ፈጣሪን እንለምንላቸው። ቆመን ሳይሆን ተንበርክከን፣ በልተን ሳይሆን ጾመን፣ ጠጥተን ሳይሆን ጾመን እስቲ ለሀገራችን ሰላምን እንለምን፣ ለቤተሰቦቻችን ሰላምን እንለምን። ወተን ራሱ መመለስ ራሱ እያቃተ ነው። ስለዛ ይሄ ነው የሚላችሁ። እንጂ ልጅቷን እየረዳችሁ እግዚአብሔር እርዳችሁ። ደግሞ የመንገድ ላይ አውጥታችሁ የጣላችሁም ደግሞ አንድ ቀን እግዚአብሔር ለሁላችንም ይሰጠናል የስራችን። እውነት በአንድ ሁለት ዛሬ ሀብታም ከሆንኩ ነገ ተሸግሬ የሚያበላኝ ሰው የሚያጠጣኝ ሰው ቀን የሚመጣ ቀን ይመጣል። ዛሬ ተርቤ መንገድ ላይ ተጥሬ በር ላይ የተጣልኩ ልጅ ነገ ግን ከዚህ ተነስቼ ሰውን የማበላ የተራበውን ራብ ከሚያወጣ የተጠማውን ከጢሙን ማወጣ የተራቀውን ማለብስ ሰው ወይንም እግዚአብሔር ያረገኛል። ስለዛ አረ እህቶቼ፣ አረ ወንድሞቼ፣ አረ ዘመዶቼ ሁላችሁም አለን ብላችሁ አለን አትበሉ። ይሄንንም የሰጣችሁ ፈጣሪ ነው እንጂ እና እውነት እኛ አይደለንም። እኛ ምንም የለንም። ግን ፈጣሪ የሰጠን ነገር እግዚአብሔር የሰጠን ነገር ለምንድን ነው እንደኛ ነገር የምናረገው? ስለዚህ ሁላችሁም ንብረት ምንም አይደለም። ሰውን አግዙ፣ ለሰው አልቅሱ፣ ለሀገራችሁ አልቅሱ፣ ለእህት ወንድማችሁ፣ ለእናት ለአባታችሁ፣ ለልጃችሁ አልቅሱ፣ ለሀገራችሁ አልቅሱ። ብር ትጠፋለች ትመጣለች። ስለዛ ሁላችንም እስቲ እንዋደድ፣ ሁላችንም በፍቅር አይን እንተያይ። ወንድም እህትህን ውደዳት፣ እህቴ ወንድምሽን ውደጂ፣ ልጅ አባትህን ውደድ፣ ልጅ እናትሽን ውደጂ። የድሮ ፍቅር መልሶ አረ ዘበኑ ቆንጆ አይደለም ብላችሁ እናንተም እንደ ዘበኑ አትሆኑ። በፍቅር እንተያይ፣ በፍቅር መልካም ነገር እንስራ። መልካም ነገር ከሰራን መልካም ሰው ነው የምንሆነው። መጥፎ ነገር ከሰራን መጥፎ ነው የምንሆነው። ምንም የምናረግ ነገር የለም። ስለዚህ ሁላችሁም መልካም ነገር አስቡ፣ ሁላችሁም መልካም ነገር ስሩ፣ ሁላችሁም መልካም መንገድ ላይ ሄዱ። መልካም መንገድ ላይ ከሄዳችሁ መልካም ትሆናላችሁ። ግን መልካም መንገድ ላይ ካልሄዳችሁ ነገ ትወርቃላችሁ። ከወደቃችሁ ሰው ለምን በዚህን ጊዜ ሰውንም አረዳችሁ፣ እግዚአብሔር ራሱ እያስቀየማችሁ ነው። ማንም አነሳችሁ። ስለዚህ ሁላችንም መልካም ነገር እንስራ፣
መልካም ነገርን እናርግ። እኔ ካጠፋው ይቅር በሉ፣ ግን ሁላችንም መልካም ነገር እንስራ፣ መልካም ነገር እናስብ። ለኛ ሳይሆን ለልጆቻችን። ሁላችሁም በሰው ሀገር ውስጥ ያላችሁ ገብታችሁ ትወልዳላችሁ፣ ገብታችሁ ታገባላችሁ፣ ገና ልጆች ታረጋላችሁ፣ የልጅ ልጅ ለማየት ትጓጓላችሁ። ግን ዛሬ መልካም ነገር እንስራና የነገውን ደግሞ እግዚአብሔር እንደዛው መልካም ነገር እያሳየን ስለምንሄድ የዛሬውን መልካም ነገር እንስራ ይላችኋለሁ። ይቅር በሉኝ። ይህንን ቪዲዮ ላይክ ሼር ማድረግ አትርሱ። በሌላ ቪዲዮ ደግሞ ተመልሼ እስከሚመጣ መልካም ቆይታ ይሁንላችሁ። መልካም ቀን፣ መልካም ስራ ይሁንላችሁ። እህቶቼ፣ ወንድሞቼ፣ እናትና አባቶቼ ለሁላችንም እግዚአብሔር ይጠብቀን። ጠባቂ አንድ አምላክ አለን፣ እሱ ፈጣሪ ይጠብቀን። ለሁላችንም በሰው ሀገር ውስጥ ያለን እህት ወንድሜ፣ እናት አባቴ ፈጣሪ ይጠብቀን። ለሁላችንም መልካም ቀን፣ መልካም ስራ ይሁንላችሁ። በደህና ዋሉልኝ።